ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ይህ አባይ አካዳሚ ነው። አባይ አካዳሚ አማርኛ፣ እንግሊዝኛ እንዲሁም የሂሳብ ትምህርቶችን እየሰጠ ይገኛል። እናንተም የዚህ ዕድል ተካፋይ ትሆኑ ዘንድ በአክብሮት ተጋብዛችኋል። እነሆ ዛሬ ተመሳሳይ ፊደላቶችን እንዴት አድርገን ማንበብ እንችላለን። ይህ ማለት አንድ ፊደልን ራሷን በመድገም እንዲሁም ደግሞ የመጀመሪያ ፊደላትን ብቻ በመጠቀም ቃላትን እንዴት አድርገን እንሰራለን፣ እንዴት አድርገን ቃላትን እንመሰርታለን። ከዚህ ጋር እንደምናየው የቃላት ጨዋታ ለጀማሪዎች ይላል። የቃላት ጨዋታ ለጀማሪዎች። የቃላት ጨዋታ ሲባል ማለት ነው። የቃላት ጨዋታ ማለት ቃላቶችን ፊደላትን በመገጣጠም ቃላትን መመስረት እንዴት አድርገን እሱን አብረን እናየዋለን ማለት ነው። ምን ይላል ከዚህ ጋር መረ መረ መረ። እዚያ ደግሞ ምን ይላል መረ። በአንድ ላይ ስናነበው መረመረ መረመረ መረመረ። አንድ ዶክተር ታካሚውን መረመረ ይላል ማለት ነው። ቀጣይ ከበ 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 ምን ይላል መጀመሪያ እዚህ ጋር ከበ 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 ይላል። አሁንም እዚህ ጋር ከበ ይላል። በአንድ ላይ ስናነበው ከበከበ ከበከበ። ምን ከበከበ? እንግዲህ የገጠር ልጆች ስትሆኑ በብዛት ታውቁት ትችላላችሁ። ጎርፉ እንዳይሄድ ፈሰሱን ከበከበ፣ ፈሰሱን አጸዳ ማለት ነው። ከበከበ ጎርፉ እንዳይበላው ፈሰሱን አጸዳ። ከበከበ። ሰለሰለ ሰለ ሰለ። እንግዲህ ሁሉም የምናያቸው ፊደላቶች በነገራችን ላይ የመጀመሪያ ፊደል ናቸው። ሰለ ሰለ። ሰ የመጀመሪያ ናት። ለ የመጀመሪያ ናት። ሰለሰለ ሰለ ይላል። ሰለ ይላል። በአንድ ላይ ስናነበው ሰለሰለ ሰለሰለ ይላል ማለት ነው። ቀጣይ ደግሞ ስናነብ ምን ይላል? ሰበ 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 ሰበሰበ ሰበሰበ። ምን ሰበሰበ? እንግዲህ ገንዘብን ሰበሰበ ሊሆን ይችላል። ማንኛውም ነገር ሰበሰበ እንላለን ማለት ነው። እዚህ ጋር እንግዲህ ሰናት ቀድሜ የመጣች፣ እዚህ ጋር ደግሞ በር ቀድመን ስናመጣት በሰ በሰ። በአንድ ላይ ስናደርገው በሰበሰ። ምኑ በሰበሰ? ለምሳሌ ወረቀቱን ብታስቀምጡት በሰበሰ እንለዋለን ማለት ነው። በሰበሰ በሰበሰ በሰበሰ። እሺ ቀጣይ ቀሰቀሰ ቀሰቀሰ ቀሰቀሰ። አንድ ላይ ስናነበው ቀሰቀሰ ቀሰቀሰ ቀሰቀሰ። ለምሳሌ እያሱ የሚባል ሰው አባቱን ቢቀሰቀሱ እያሱ አባቱን ቀሰቀሰ ቀሰቀሰ ሊባል ይችላል። ቀሰቀሰ ማለት ከተኛበት እንዲነቃ አደረገው ማለት ነው። ነከነከ 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 ነከነከ። ነ የመጀመሪያ ከየመጀመሪያ መጀመሪያ ነና ከመጡ እዛ ድጋሚ አይሆንም። ነና ከመጡ በአንድ ላይ ነከነከ። ምን ነከነከ? እንግዲህ አንድ ላም ጥጃዋን ስታጠበው ጥጃው ሲጠግብ ወተቱንማ ነከነከ ይባላል ማለት ነው። እናቶች ቀድሞ ሳያልቡት ሲጠባባቸው ነከነከ ወተቱን ጠገበ ይላሉ። አገረኛ ቋንቋ ነው በነገራችን ላይ። ዘ የሚባለው ወደ ጎጃም አካባቢ በብዛት ይባላል። ሌላ ቦታም ሊባል ይችላል። ግን በገጠራማው ክፍል ጎጃም፣ ወሎ፣ ሸዋ እንደዚህ ገጠራማው ክፍል ላይ የሚባል ቃላት ነው ማለት ነው። ነከነከ። ቀጣይ ደግሞ ምን ይላል? ጠረ 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 ጠረ። በጣም ይገርማል እኮ ጠና ረን ደግመን ስንጽፋቸው ጠረ ነበር የሚሆነው። ደግመን ስንጽፍ ግን ጠረጠረ ጠረጠረ ይላል ማለት ነው። ጠረ ጠረ። ምን ጠረጠረ? ፖሊሱ ያ ልጅ ሌባ እንደሆነ ጠረጠረ ጠረጠረ። ፖሊሱ አማኑኤል ሌባ እንደሆነ ጠረጠረ። ፖሊሱ ኡመር ሌባ እንደሆነ ጠረጠረ ጠረጠረ። በጣም አሪፍ። ጠረጠረ እንላለን ማለት ነው። ከላይ ደግሞ ምን ይላል? ቀለለ ቀ። አንዷን ቀ የምናጠፋት ቀለ ብቻ ነው። ቀለ ደግሞ ምንም ትርጉም የለውም። ቀለለ። ምኑ ቀለለ? ይህ እንጨት ሲደርቅ ቀለለ። የማገዶ እንጨት ታውቃላችኋ? ብዙ ጊዜ ያው ሜይ ቢ አሁን አልፎ አልፎ ነው እንጂ በኤሌክትሪክ በብዛት መጠቀም የተጀመሩ አሁን ከቅርብ ጊዜ ወዲህ ነው ማለት ይቻላል። እና የማገዶ እንጨት እንጠቀማለን። ስለዚህ ይህ እንጨት ሲደርቅ ቀለለ። እርጥቡ በጣም ከባድ ነው፣ ሲደርቅ ደግሞ ቀላል ይሆናል። ስለዚህ ቀለለ ቀለለ እንላለን ማለት ነው። ቀለለ። ቀጣይ ምን ይላል? ፈተ
ፈተ ፈተፈተ 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 ምን ፈተፈተ። እንግዲህ ፈተፈተ የሚለው ቃል ሁለት ትርጉም አለው። ምንና ምን ነው? ፈተፈተ ሲባል ሚስጥር ሲያወጣ አንድ ሰው በጣም የሆነ ጠጥቶ ደግሞ የሚወደው የሚያምነው ሰው ነው ብሎ ያስብና ያወራል። ብዙ ነገር ሚስጥሩ ምናምን ነገር ያወራል። ፈተፈተ ይባላል። እንዲሁም ደግሞ በገጠር አካባቢ ሽሮ ይፈተፈታል። እንዲሁም ደግሞ በወተት ተፈትፍቶ በልታችሁ ብዙዎች ልታውቁ ትችላላችሁ። ፈተፈተ 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 ይባላል ማለት ነው። እሺ ቀረ 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 አለ እዚህ ጋር። አሁንም ደግሞ እዚህ ጋር ቀረ አለ። ቀረቀረ ቀረቀረ ቀረቀረ። አበበ ብሩን ቀረቀረ። አበበ ብሩን በባንክ ቀረቀረ ቀረቀረ። ሙሐመድ ብሩን በባንክ ቀረቀረ። ቀረቀረ ማለት አስቀመጠ። እያንዳንዷ ብር ቁጭ አደረገ የሚያገኛትም ማለት ነው። እየደበቀ ያስቀምጣል ማለት ነው። ቀረቀረ ጎበዝ ሰው ነው ማለት ነው። ቀረቀረ የሚባል አይነት አበበ ብሯን ቀረቀረ ከተባለ ያስቀምጣል፣ ይቆጥባል፣ ጎበዝ ነው ማለት ነው። በነገራችን ላይ ነቀ 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 ነ የመጀመሪያ ቀ የመጀመሪያ ነ የመጀመሪያ ቀ የመጀመሪያ ነቀነቀ ምን ነቀነቀ? በገጠር አካባቢ አጥሬን ነቀነቀ ይላል። ይህ ሰው ደፈረኝ አጥሬን ነቀነቀ ይላል። ምን ማለት ነው? ያ ሰው እየናቀው ነው ማለት ነው። የሆነ ሁኔታውን አይቶ እየሰለለው ሊገጥመው አስቧል፣ ወይ ደግሞ መሬቱን ሊያርስበት ሚስቱን ሊቀማው አስቧል ማለት ነው። ነቀነቀ ይባላል። ይህ ሰው እኮ አጥሬን ነቀነቀ ይላል የገጠር ሰው ማለት ነው። ነቀነቀ ነቀ ነቀ። ወይም ደግሞ አሁን በከተማ ፖል ታውቃላችኋል። ብዙ ጊዜ አሁን የኮንክሪት ኮር ፖል እየተተከለ ነገር ግን በፊት ላይ የእንጨት ፖል ነበረ። ያን የእንጨት ፖል የሆነ ነገር መኪና የሆነ ነገር ነካ ቢያደርገው ይነቃነቃል። ነቀነቀ ነቀነቀ ልንለው እንችላለን ማለት ነው። ደግመን አንዴ እናንባቸው እስኪ ከመጀመሪያው ጀምረን። መረመረ መረመረ፣ ከበከበ ከበከበ፣ ሰለሰለ ሰለሰለ፣ ሰበሰበ ሰበሰበ፣ በሰበሰ በሰበሰ፣ ቀሰቀሰ ቀሰቀሰ፣ ነከነከ ነከነከ፣ ጠረጠረ ጠረጠረ፣ ቀለለ ቀለለ፣ ፈተፈተ ፈተፈተ፣ ቀረ ቀረ ቀረቀረ፣ ነቀነቀ ነቀነቀ። እንግዲህ ቤተሰብ ለዛሬ የያዝነው ክላስ ይህን ይመስላል ማለት ነው። እናንተ ቪዲዮ ላይክ ቻናሉን ደግሞ ሰብስክራይብ ታደርጉት ዘንድ በአክብሮት ጋብዛችኋለሁ። እንዲሁም ደግሞ በኦንላይን ከአገር ውጭ የሆናችሁ ልጆች ቀጥታ ስልኬን አንስታችሁ በቀጥታ ስልክ አትደውሉ። ብዙ ተማሪዎች እንደዚህ የሆናችሁ እኔን እያጣችሁ፣ አንዳንድ ተማሪዎች እየደውላችሁ እያጣችሁ ስለሆነ ስለደረሰኝ ቀጥታ በኢሞ ከውጭ ሀገር ያላችሁ ተማሪዎች ማለት ነው በኢሞ ዋትሳፕ፣ እንዲሁም ደግሞ ቴሌግራም ላይ ሴቭ አድርጋችሁ ሴቭ ስታደርጉ እናንተ በምታውቁት ስም ሴቭ አድርጉትና ከዛ በኋላ ወይም መምህር ብላችሁ ሴቭ ማድረግ ትችላላችሁ። አማርኛ መምህር ብላችሁ ለመጻፍ በእንግሊዝኛ ኤምኤም ምናምን ነገር ብላችሁ ሴቭ አድርጋችሁ ኢሞ ላይ ሰርች ስታደርጉት ይመጣል። እንዲሁም ኢሞ ላይ አልመጣ ካለ ደግሞ ዋትሳፕ ላይ ይመጣል። በነገራችን ሁለቱም ላይ ይመጣል ማለት ነው። ከዛ በኋላ ቀጥታ ዘው ጋር ድምፅ ማስቀመጥ፣ ሀይ ማለት እንዲሁም ደግሞ ቀጥታ መደወልም ይቻላል ማለት ነው። በዚህ መንገድ እኔን ማግኘት ትችላላችሁ። የእናንተ የተዘጋጀላችሁን የእውቀት ማዕድ መቁረስ ትችላላችሁ፣ መመገብ ትችላላችሁ። መጋቢው ከዚህ ተዘጋጅቷል። እናንተ መጣችሁ መመገብ ብቻ ነው የሚጠበቅባችሁ ማለት ነው። ለዛሬ የዝነው ክላስ ይህን ይመስላል። አብራችሁ ስለቆያችሁ እስከ መጨረሻው ስላዳመጣችሁ ከልብ አመሰግናለሁ። በቀጣይ ሌላ ክላስ እስክንገናኝ ሰላም ሁኑልኝ። እንዲሁም ደግሞ እናንተ የመጀመሪያ ፊደላቶችን በመጠቀም ራሳቸውን በመድገም ቃላትን እየመሰረታችሁ ኮሜንት አድርጉልኝ። እኔ እያስተካከልኩ መልስላችኋለሁ ማለት ነው። መልካም ጊዜ ተመኘው። ባይ ባይ።